በአሰሪዎቿ የተገደለችው የቤት ሰራተኛ ቤተሰቦች ገዳዮቿን ከሞት ፍርድ አተረፉ። በሞት ፍርድ ምትክ የደም ካሳ እንደሚቀበሉ የሚገልጽ ግልጽ ደብዳቤ ሰኞ ዕለት የአቡዳቢን ፍርድ ቤት ደርሶታል። አቃቢ ሕግ እንዳለው ኤምና ባለቤቷ አርዋይ ሁለቱም ከፍልስጤም ሲሆኑ የቤት ሰራተኛዋን ያለምንም ክፍያ እንድትሰራላቸው ካታለሏት በኋላ በቤታቸው በመቆለፍ ለበርካታ ጊዜያት ደብድበዋታል። እንዳታመልጥም በማሰብ ጥንዶቹ የቤታቸውን መስኮቶች በብረት አጥረው ነበር። ጎረቤቶች ከጥንዶቹ ቤት በተደጋጋሚ ዘግናኝ ጩኸት ይሰሙ እንደነበር ተናግረዋል። አቃቢ ሕግ ቀደም ሲል እንደገለጸው ግድያው በተፈጸመ ቀን የቤት ሰራተኛዋ ከአሰሪዋ ሴት ጋር ጸብ ውስጥ ገብታ የነበረ ሲሆን አሰሪዋ በዱላ ክፉኛ ስለመታቻት የቤት ሰራተኛዋ ሕይወት ሊያልፍ ችሏል። ከዛም ባለቤቷ በሟች ሰውነት ላይ ኬሚካል በማፍሰስ ማንነቷን ለማጥፋት ሞክሯል። ጥንዶቹ የሟችን አስክሬን በአል-አጅባን በረሃ ግድያው በተፈጸመ ቀን በመጣል እንዳስወገዱትም ታውቋል። ከተገኘው መረጃ ጸቡ ለምን እንደተፈጠረ ወይም መቼ እንደተፈጠረ ግልጽ አይደለም። ምንም እንኳን የሟች አስክሬን ክፉኛ በኬሚካል ተቃጥሎ የነበረ ቢሆንም ፖሊሶች ግን ማንነቷን ለማወቅ የቻሉ ሲሆን ይህም ወደ ገዳዮቹ ሊመራቸው ችሏል።